ለቅሶ እና የሚቀማመስ ነገር የለም ወይኔ ማዘሩ ወይኔ ማን ነው ንገሪ ወይኔ ማዘሩ አሸናፊ ተወኝ አባዬ አናግራችኋለሁ አሸናፊ ተወኝ አባዬ እንዳታስቆመኝ ኧረ አሸናፊ መድኃኒቴን ስጠኛል ነው እንዴ አይ ምስርዬ ለምን ጥለሽኝ እንዴ አባዬ ተያይዛችሁ ልትሄዱ ነበር ኧረ እባክህ እንደው ዛሬ እንኳን እርሜን ላውጣበት ዛሬ እንኳን ሰልጥን እንጂ ምንም እኮ በኔ አልወጣም እንዴ በቃ አንተ መብላትና መደባደብ ብቻ ነው የምታውቀው እስቲ ዛሬ እንኳን ሰከን በል እሺ አባዬ ድንኳን ቤት ቆሎ ቀርቧል እኔ እንጃ ላናግራችሁ ነው ይድ እስቲ ካልቀረበም አቅርብላችሁ አንተም ብላ አረ እኔ እርጥብ ነው የምበላው አባ ለቅሶ ቤት እኔ እርጥብ ነው የሚመችኝ በእናትህ ለቅሶ እርጥብ ትበላለህ ኧረ እኔ ምን እርጥብ ነው በጌታ ስም ኧረ እባክህ አታዋርደኝ ተው ዘመድ የለውም መካር የለውም አታስብለኝ አረ እኔ ለምንድን ነው ማትረዱኝ አይ ሂድ እናቴ ብላ እርጥብህን ብላ ሂድ ምስርዬ ለማንተውሽ ሜዳ ጣልሽኝ ባዶ አረግሽኝ ሄሎ የት ነህ ኧረ እባክህ ጋብዘኝ እስኪ ቁርስ አልበላው ምሳ አልበላው ይኸው ልሞት ነው የምን ድምጽ ነው የምሰማው ለቅሶ ማን ሞተ ጎረቤት እና የሚቀማመስ ነገር የለም በጣም ነው ይራበኝ ምስር አለ ገባኝ ምስር አለ ወይ እኮ ምስር አለ ወይ በቃ ገባኝ የሟችን ቤት አድራሻና ቦታውን ብቻ ንገረኝ መጣው ኧረ አሁን ኧረ እዚሁ እንዴ ኧረ እባክህ መጣ ዘገየው ምስርዬ ማን ነው ኧረ አላውቀውም ላናግረው እንዴ አይ ቆይ ይጨርስ ምን ተባብለን ነበር ስማ ወይ አባይ ምን ተባብለው ነበር እኔ እንጃ አልሰማሁም አባይ ላናግረው እንዴ ምንድነው የተባባላችሁት
አፈር ብላ ምን ያልተባባል ነው አለ ወዳጄ አባይ ያልተባባሉት የለም ማን ነው ግን ላናግረው እንዴ አንተ ልጅ ህዝቡን እንዳለ እኮ አናግረህ ጨረስከው እንዴ ምን አለበት መንግስት እንዳንተ ህዝቡን ቢያናግር እስኪ ዝም በል ማልቀስ ራሱ አይቻልም ሳታሳይ ምንዋን ማንን ጅምበጂ ለኔ ባረገው በቃ ይበቃል አረፍ በል ምኑን አረፍኩት የሷን ሞት በሞትኩላት እኮ ይደርሳል ማን ነው አረፍ በል መጀመሪያ ማን አሸናፊ ተነስ አንሳውና ላናግረው ፊቱን ይታጠብ ከዛ በኋላ እንትን አስቀምጡ የእጅ ውሃ ተሰጥቷል በቃ ላይ ብራዘር በቃ ነኝ በቃ አረፍ በሉ ሂድ አሸናፊ የፊቱ ውሃ አምጣለት የመጠጥ የፊቱ ውሃ አልኩ እኮ አሰማም እንዴ ለፊቱ ውሃ ይዘለትና ምን ሊያረግበት እንትን እርጥብ ሊበላበት ፊቱ የሚታጠብበት ውሃ አምጣለት እኮ ነው ማለት እኮ አልገባኝማ ለምን እርጥብ ትለኛለህ አባይ ተነካብህ ፊትን ታጠብ አይ በቃኝ አመሰግናለሁ ፊትን ታጠብ የተባረከውን አመሰግናለሁ ንቀት ነው እንዴ ታጠብ አልኳ እንዴ አረ እናቴ ትሙት ንቀት አይደለም ይሄው ታጠባለሁ ንቀት አይደለም አረ ታጠባለሁ እናቴ ትሙት ንቀት እኮ አልነበረም በሌላ ነገር አሰብ እውነት እድገም ምስር የለም ቆይ እስኪ ልጠይቅህ አረ ቆይ አባይ ምስር የለም እንዴ ምን ምስርዬ አፈር ብላ እኔ አፈር ልብላ ይበቃል ሐዘን ማብዛትም ጥሩ አይደለም ይቅርታ አድርግልኝ እንግዲህ እኔ ልጅ አለየሁክም ነበር መሰለኝ በደንብ የት ነበር ማውቀህ ያው አለመገጣጠም ይሆናል እኔ ላይ ሰፈር ነኝ ከላይ ሰፈር ልጆች ጋር ጸበኞች ነን አይ ይሆናል ታመው ነበር ማ እንትና ምስር ወይዘሮ ምስር እመማ ምስር ድንገት ነው ድንገት ውይ ለነገሩ እኮ አሁን ድንገት መሞት ይሻላል እንዴት ማለት ታሞ መሞት ነው የሚደብረው ስንት ከባድ ህመም አለ በዚህ ጊዜ እማዬ ታማ ነበር ረጅም አመት ሆስፒታል ማቃ ዳነችልን ስንል ነው የሞተችው ወይኔ ማዘሯ ለነገሩ እኮ ታሞ መዳንም ትልቅ ተስፋ ነበር እንኳንም ከባድ ህመም አልሆነ ሱሱነትን ከባድ ሆነ ቀላል ሆነ ምን ለውጣለሁ ያው ሞታለች እኮ ያው አለ አይደለ እንደ ካንሰር አይነት ህመም ቢሆን ያመማት ስቃዩ ትንሽ ከበድ ይል ነበር
ምስርዬ በካንሰር ነው የሞተችው። አታውቃትም እንዴ ማዘሯን? ኧረ በደንብ ነው ማቃት። ለኔ እኮ እንደ እናቴ ነበረች። ባትወልደኝም እንደ ልጇ ነው ያሳደገች። ዋናው ግን ጠንከር ማለት ነው። ፈጣሪ እኮ የሚወደውን ነው የሚወስደው። እና አባዬን አይወደውም ማለት አይደለም እኮ አባዬ ከፈጣሪ ጋር ሼር የሚሰሩ ይመስል የሚወደውን ነው የሚወስደው ሲል እኮ ያው ለማጽናናት ብዬ እኮ ነው። ደግሞ በካንሰር ከመሞት ይልቅ ከካንሰር ጋር መኖር ነው ከባድ። ያው አረፉ ነው የሚባለው። ስንቱ አለ አይደል እንዴ በዚህ በሽታ ተይዞ ሞቱን የሚመኝ አይደል? አዎ በዚህ በሽታ ስንቶቹ ናቸው ተይዘው አካላቸው ጎሎ ተስፋ የቆረጡት? ወይኔ ለምን አወራ? ለምሳሌ እኔ በካንሰር ምክንያት ነው እግሬን ያጣሁት። ተስፋ መቁረጥ አለብኝ ነው ወይስ ተስፋ እንድቆርጥ ትፈልጋለህ? ምንድነው ችግር? አይ አይደለም አለ አይደል እና እንዴት ናቸው አሁን ወይዘሮ ምስል? ማለቴ ፈጣሪ ጨርሶ ይማራቸው ማለት እርሶንም ፈጣሪ ባጸደ ገነቱ ያኑሮ። ምን ልትለን ነው የፈለግከው? አይ እንትን እኮ ነው ሞታቸውን ስሰማ ያው አላመንኩም ነበር እኮ የፈለግከው ነገር አለ እንዴ? በሉ አመት ያድርሰን። Run. ምን ተባብለን ነበር ከዛ ዲያሎጉን አስታውሰኝ። ልቀቀው ለኔ ባረገው ጀልበጂ እንትና እዛ መጀመሪያ ለኔ ባረገው ትና ሁለት አክሽን ጀልበጂ ለኔ ባረገው ከላይ ልጆች ሰፈር ጋር ጸበኞች ነው። ከላይ ልጆች ሰፈር ነው። ከላይ ሰፈር ልጆች ጋር ጸበኝ ቆሎ ወጣ